ቁጭ ብለ ጨለማውን ከምታማርር ተነስና ሻማ አብራ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? ሁለት ህፃናቶች ተፈጠሩ፣ ተጠባብቆ ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብህ፣ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። የአማራሪው ልጅ ጣፈንታ ምን ሆነ? የአመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። ባማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን ሶስት ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ህይወት ለኔ በስንት ሸጥልኛለህ? በምን